ሰላም ሰላም ውድና የተከበራችሁ የረቂቅ ዩቱብ ቻናል ቤተሰቦች እንዴት ናችሁ? ስራ ጤና እንዴት ነው? ሁሉ መልካም መልካም እንደሚሆን ተስፋ አድርጋለሁ፣ ምኞቴም ነው። ዛሬ ይዤላችሁ የመጣሁት እኔ የተጠቀምኩበት ያለና የጠቀመኝን እንዲሁም ደግሞ እንደኔ ለዩቱብ አዲስ የሆናችሁ ቤተሰቦች ታምሌልሽ ያምራል እንዴት ነው የምትሰሪው አሳይን እያላችሁኝ ለነበራችሁ እህቶቼ እነሆ ቀላልና ምቹ በሆነ አፕሊኬሽን እኒህ ውብ የሆኑ ታምሌሎችን እየሰራው አሳያችኋለሁ ማለት ነው። ስለዚህ ቤተሰብ ያልሆናችሁ ሰብስክራይብ እንዲሁም የደወል ምልክት በማጥቆር ቤተሰብ ሆኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር እንዲሁም እንደተለመደው አስተያየታችሁን ኮመንት ላይ አስቀምጡልኝ። ውድ ቤተሰቦች በርቺ እያላችሁን ለምታበረታቱኝ ኮመንት አስተያየት ለምጽፉልኝ አመሰግናለሁ። ክበሩልኝ። የከበረ ሰላምታዬ በያላችሁበት ይድረስልኝ። አሁን ቀጥታ ወደ ፕላይ ስቶር እንሄዳለን ማለት ነው። ፕላይ ስቶር ክሊክ ስናደርግ በዚህ መልኩ ያመጣልናል። ከዚህ ከሰርች ቦታው ላይ ካንቫ ብለን እንጽፋለን ማለት ነው። ሲኤ ቪኤ ብሎ ይመጣልናል ማለት ነው ገና ስንጽፍ። ስለዚህ ሰርች እናደርጋለን። በዚህ መልኩ ያመጣልናል። የካንቫ አይነቶች ብዙ ናቸው። ነገር ግን ለእኛ ቀላል እና አብዛኛው ሰው የሚጠቀምበት ይቺ ነች ማለት ነው። እሷን ክሊክ እናደርጋለን። በዚህ መልኩ ያመጣልናል። ከዚህ ላይ እንደምታዩት የኔ ኦፕን ነው የሚለኝ። እኔ ስላወረድኩት ኦፕን ነው የሚለኝ። ስለዚህ እናንተ አውርዱ ነው የሚላችሁ። ስለዚህ ካወረዳችሁት በኋላ ኦፕን ይላችኋል ማለት ነው። ስለዚህ ኦፕን የሚለውን ክሊክ ስታደርጉ በዚህ መልኩ ያመጣላችኋል ማለት ነው። ከዚህ ላይ እንደምታዩት የተለያዩ የሶሻል ሚዲያዎች ታምሌሎች አሉ። እኛ የምንፈልገው ግን የዩቲዩብን ስለሆነ ዩቲዩብን ክሊክ እናደርጋለን። የሆኑ ቻናላችን ውብ የሚያደርጉልን ታምሌሎች መጠውልናል ማለት ነው። ስለዚህ ቅድም እንዳልኳችሁ ከመግቢያው ላይ በነፃም አለ በክፍያም እየከፈላችሁ መስራት የምትፈልጓቸው ካሉ መስራት ትችላላችሁ። እኔ ግን የማሳያችሁ በነፃ ካርድ አልባ የምጠቀማቸውን ነው ማለት ነው። ስለዚህ አሁን ለምሳሌ እነዚህን የምታያቸውን ነፃ ናቸው ማለት ነው። ወደታች ዝቅ ስትሉ ደግሞ በክፍያ አለ ፕሮ የምትል ምልክት ካላት ጽሁፍ እቺ በክፍያ ነው የምትሰራ ማለት ነው። እንደምታዩት እነዚህ ደግሞ በነፃ ናቸው። እነዚህ እንደምታያቸው ደግሞ በክፍያ ናቸው ማለት ነው። አንዳንዴ በነፃም የሚመጡበት ቀን አለ። አሁን ለምሳሌ ይህን ስጠቀሙ ነበረ፣ ዛሬ ግን ፕሮ ብሎኛል ማለት ነው፣ በክፍያ ነው ብሎኛል። ስለዚህ ወደ ታች በመሄድ የፈለጋችሁትን እየመረጣችሁ ከእናንተ ሀሳብ ጋር የሚሄድ የሰዎች ምስሎችም ከፈለጋችሁ እነዚህን ከፈለጋችሁ ማስቀመጥ ትችላላችሁ። እነዚህም እያጠፋችሁ ደግሞ በእነሱ ፈንታ የእናንተን ፎቶ ወይም ምግብ ሊሆን ይችላል ማድረግ ከፈለጋችሁ ትችላላችሁ ማለት ነው። እሱን እየሰራሁ አሳያችኋለሁ ማለት ነው። ስለዚህ እነዚህን የመሳሰሉ ውብ የሆኑ ለውበት የሚሰጡ ለቻናላችን ተጠቀሟቸው ማለት ነው። ለምሳሌ እችን ሴትዮዋን እራሷን ከፈለጋችኋት ከጎን ከእናንተ ሀሳብ ጋር የሚሄድ ጽፋችሁ ሴትዮዋን የሆነ አስደንጋጭ ወይም በጣም የሚያስደንቅ ነገር ከሆነ ሴትዮዋን አብራችሁ መጠቀም ትችላላችሁ ማለት ነው። አሁን ወሬ አላብዛ፣ ቀጥታ እኔ የሰራው አሳያችኋለሁ ማለት ነው። የማሳያችሁ ርዕስ እየጻፍኩ ነው። ለምሳሌ ትናንት የተወያየንበት ርዕስ አለ። እሱን እየጻፍኩ አሳያችኋለሁ ማለት ነው። ውድ ቤተሰቦቼ ያው ለማታውቁ ወይም ለአዲስ ጀማሪዎች ይሆናል በሚለው ነው ማለት ነው። ስለዚህ እቺ ትመቸኛለች። እችን ክሊክ አደርጋለሁ። በዚህ መልኩ ያመጣልናል። ከዚህ ላይ እንደምታዩት ድሌት ይለኛል። ድሌት ስለው ሁሉም ይጠፋል ማለት ነው። ግን ሁሉም ድሌት ማለት አይቻልም፣ ያስቸግራቸዋል ማለት ነው። ስለዚህ ሴትዮዋን ከፈለኳትኝ እተዋታለሁ ማለት ነው። ስለዚህ ካልፈለኳት ደግሞ ማጥፋት እችላለሁ ማለት ነው። ለምሳሌ ማጥፋት ከፈለኩኝ ክሊክ አደርጋታለሁ ማለት ነው። ከዛች የድሌት ምልክት አለች፣ ድሌት አደርገዋለሁ፣ ትጠፋለች ማለት ነው። እኔ ግን ፈልጋታለሁ ማለት ነው። እና አሁን ርዕስ እየጻፍኩ አሳያችኋለሁ። አሁን ይህን ጽሁፍ አጠፋዋለሁ ቀጥታ ማለት ነው። አያስፈልገኝም፣ ለእኔ አይሆነኝም ማለት ነው። እናንተ ከሆናችሁ ማስቀመጥ ትችላላችሁ። ስለዚህ ይህን ጽሁፉን እርቅ ታደርጉታላችሁ። ለምሳሌ የላይኛውን ማጥፋት እፈልጋለሁ። ማጥፋት ሳይሆን እቺን ኤዲት አድርጌ በነጩ መጻፍ እፈልጋለሁ። ካሊያ ደግሞ ሁሉን አጥፍታችሁ ቀዩን ብቻ አስቀምጣችሁ በቀዩ ቦታ
የእናንተ መጻፍ ትችላላችሁ። እኔ ግን በሶስቱም መጠቀም እፈልጋለሁ እና እያንዳንዱን አሳያችኋለሁ። የላይኛውን እርቅት አድርጉታላችሁ። ከዚህ ላይ ድሌት ካላችሁ ሊያስቸግራችሁ ይችላል። ስለዚህ እቺ የኤክስ ምልክቷን ኤክስ ትሉና ትወጣላችሁ። ከዚህ ኤዲት የሚላለ እሷን ኤዲት እናንተ ቀጥታ ኤዲት የሚል ሊመጣ ይችላል፣ የስልኩ ይለያያል። ስለዚህ ኤዲት የምትለዋን ክሊክ አድርጋለሁ። አሁን ከዚህ ላይ እችን ጽሁፉን አጠፋለሁ ማለት ነው። ኤክስ ስለው ይጠፋል ማለት ነው። አሁን የራሴን እዚህ ላይ ጽሁፍ እጽፋለሁኝ። የኔ ርዕሴ ምን ነበር? አንድ አይነት እባብ አሁን እቺ ለምሳሌ ጽሁፉን እንዴት ኤዲት እንደማድረግ ላሳያችሁ ማለት ነው። ኤክስ ብዬ እወጣለሁ። ከዛ እቺ አሁን የጻፍኳትን እርቅ አደርጋታለሁኝ። ከዛ እቺን በረዝሙ አደርጋታለሁ ማለት ነው። እችን አስተካክል ጨረስኩ ማለት ነው። አሁን በቀዩ መጻፍ ፈለግኩኝ። እችን ክሊክ አደርጋለሁኝ። በቀዩ መጻፍ ፈልጋለሁ። ከዚች እችን ኤክስ ምልክቷን ኤክስ ብዬ እወጣለሁኝ። አሁንም ኤዲት አደርጋለሁኝ። ከዛ ኤክስ ብዬ አጥፋለሁ። ከዚህ አንድ አይነት እባብ እንዲነድፍህ አትፍቀድለት ነው የሚል ርዕሴ። አንድ አይነት እባብ እንዲነድፍህ ቢሆንም ቅርብ ነው። እንዲነድፍህ አንድ አይነት እባብ እንዲነድፍህ የታችኛውን መጠቀም አሁን እፈልጋለሁኝ። ኤክስ እችን ርቅ አደርጋታለሁ ማለት ነው። ርቅ ስታደርጓት ኤክስ ትላቸዋለች። ኤክስ ብዬ ይወጣና ኤዲት አላለሁኝ። ከዛ አንድ አይነት እባብ እንዲነድፍህ፣ አንድ አይነት እባብ ሁልጊዜ ነው የሚል የነበር ቅርታ በጣም አሁንም ተሳስታችሁ ለምሳሌ እንደኔ ማስተካከል ከፈለጋችሁ እችን ክሊክ ታደርጋላችሁ ማለት ነው። ኤዲት ኤክስ ትላላችሁ። ከዛ ኤዲት ትሉታላችሁ። ከዛ እችን ኤክስ ትልና ታጠፉታላችሁ ማለት ነው። አንድ አይነት እባብ ሁልጊዜ እንዲነክስህ ብዬ ከታች ያለው ደግሞ መጠቀም እፈልጋለሁኝ። ስለዚህ እችን ርቅ አድርጋለሁ። ከዛ እችን ማርዘም ፈለግኩ። ለማርዘም ከፈለጋችሁ እችን የጎኗን ካሊያ ደግሞ ማሳጠር ከፈለጋችሁ እቺ የነጥቧ ምልክት ስትነኳት ታጥራለች ማለት ነው። እችን ክሊክ ስታደርጓት ይኸው አጠረች ማለት ነው። አሁን ከታች ደግሞ ያለችው መጠቀም ፈለግኩ። ክሊክ አደርጋለሁ። ኤክስ ከዛ ኤዲት ከዛ እጠፋለሁ ጽሁፉን። ከዛ የራሴን ጽሁፍ እጽፋለሁ። አንድ አይነት እባብ ሁልጊዜ እንዲነክስህ አትፍቀድለት አትፍቀድለት። ጨረስኩ ማለት ነው። ኤክስ ብዬ እወጣለሁ። ከዚህ ላይ አሁን ላስተካክላችሁ ማለት ነው። እቺን ወደ ላይ ለመስቀል ፈለግኩኝ። እርቅ ታደርጉና በዚህ መልኩ ወደ ላይ ከፍ ቀስ አድርጋችሁ ታደርጉታላችሁ። ማተለቅ ተፈለጋችሁ እቺ ጎኗ አለች አይደለ? እቺ ከጎን ያለችው እሷን ሳብ ስታደርጓት ትተልቃለች ማለት ነው። ማሳነስ ከፈለጋችሁ እቺ ነጥቧ ምልክት ስትነኳት ታንሳለች ማለት ነው። እኔ ግን መጠኑ ትንሽ ከፍ እንዲል እፈልጋለሁኝ። አሁን ጨረስን ማለት ነው። አሁን ከለር ይለኛል። እችን ኤክስ ብላችሁ ትወጣላችሁ። ከዚህ ላይ ወደ ጎን ስትሄዱ ከዚህ ላይ ጋለሪ አለ። እችን ሴትዮዋን ማጥፋት አጥፍታችሁ ሌላ ከጋለሪ ከፈለጋችሁ እችን ጋለሪ ምልክቷን መንካት ትችላላችሁ ማለት ነው። እኔ ግን ሴትዮዋን እንዳልኳችሁ ፈልጋታለሁኝ። ስለዚህ እችን ክሊክ አደርጋለሁኝ። ከዚህ ላይ ኤክስ አደርጋለሁኝ። እርቅ አድርጋችሁ ማለት ነው። ከዛ እቺ ከለር የምትላለች እሷን ከለር የምትለዋን ክሊክ ታደርጋላችሁ። አሁን እስኪ በጥቁር ብታደርጉት ያው ከዛ ጋር ስለማይመሳሰል በነጭ በቀይ ወይም በቃ በፈለጋችሁት ማለት ነው። እኔ እቺ ፈልጊያታለሁ ማለት ነው። መረጥኩኝ። ከዛችን ኤክስ ብላችሁ ትወጣላችሁ። ከዛ ጨረሳችሁ ማለት ነው። እኔ ማለኛው አልተመቸኝም። እቺ እርቅ ታደርጋታላችሁ። ከዛ ኤክስ ብላችሁ እቺ ትወጣላችሁ። የእናንተ ቀጥታ እንዳልኩት ኤዲት የሚል ሊመጣ ይችላል። አሁንም ኤዲት እላለሁኝ። ከዚህ ላይ ከለር ይለኛል።
ከለሩ እኔ ቀዩ አልተመቸኝም። ስለዚህ እቺ ቢጫዋን አደርጋለሁ ማለት ነው። ከዛ ከዚህ ቼንጅ የምትለዋናለች ቼንጅ አደርጋታለሁ ማለት ነው። አሁን ተቀየረች። አሁን እቺ የኤክስ ምልክቷ አለች። ኤክስ ብዬ ወጣው ጨረስኩ ማለት ነው። አሁን ጨርሳችኋል ማለት ነው። ኤክስ ብለን እንወጣለን። ስለዚህ ማስተካከል ከፈለጋችሁ እንደዚህ ርቅ አድርጋችሁ ቦታውን ታስተካክላላችሁ ማለት ነው። አሁንም አንዱ እንትን አልተመቸኝም፣ ይህን እቀይራለሁ ማለት ነው። ከለር ኤክስ ስላለው ከዛ ከዚህ የከለር የምትለዋን እነካለሁኝ። በቀይ ባደርገውም እንትን አይልም፣ በቃ በነጭ ይሆንበት ማለት ነው። በነጭ አደረኩት ማለት ነው። ከዛ ኤክስ ብላችሁ ትወጣላችሁ። ከዛ ሴትዮዋን ማስተካከል ከፈለጋችሁ እርቅ ታደርጓታላችሁ። መደለክ ከፈለጋችሁ ቻት የድልት ምልክት፣ ካሊያ ግን ከዛው ላይ እንዳለች ማስተካከል ከፍ ወይም ጠጋ ማድረግ ከፈለጋችሁ እንደዚህ ታደርጓታላችሁ። እርቅ አድርጋችሁ እንደፈለጋችሁ ማዘዝ ትችላላችሁ ማለት ነው። ከዛ እቺ የኤክስ ምልክት ላይ ኤክስ ብላችሁ ትወጣላችሁ ማለት ነው። ከዚህ ላይ ኤክስ ብላችሁ ከወጣችሁ በኋላ እንትን ይሄን ሁሉን ቦርዱን መቀየር ከፈለጋችሁ እርቅ ታደርጉታላችሁ ማለት ነው። ከዚህ ላይ ኤክስ ትላላችሁ። ከዛ ከዚህ ላይ እንደምታዩት ከለር የሚል አለ። ከለር ከዚህ ላይ እንደምታዩት ጥቁር አለ። ጥቁሩ የዚህ የራሱ ነው። ስለዚህ በቀይ አያምርም። ስለዚህ አሁንም ከለር የሚለውን እነካለሁ። የነበረው ነው የተመቸኝ፣ እኔ የተመቸኝን አደርጋለሁ ማለት ነው። እቺ ጥቁሯን አደርጋለሁኝ ማለት ነው። ኤክስ ብዬ እወጣለሁኝ እና በዚህ መልኩ መጻፍ ትችላላችሁ ማለት ነው። እና ውድ ቤተሰቦቼ አሁን ምንድን ነው የቀረን? ማውረድ ማለት ነው። ማውረድ ነው የቀረን። ስለዚህ እችን ከዚህ ላይ የዳውንሎድ ምልክት አለች። እሷን ክሊክ አድርገን እናወርዳለን ማለት ነው። ቀጥታ ወደ ጋለሪ ነው የሚወርደው ማለት ነው። በጣም ቀላል ነው። አሁን ወደ ጋለሪ እየወረደ ነው። ስለዚህ ውድ ቤተሰቦች በዚህ መልኩ መጻፍ ትችላላችሁ። ያው ብዙዎች እህቶች እንደኔ አዲስ የሆናችሁ እየጠየቃችሁኝ ስለነበረ ለእናንተ መልስ ይሆናል ብዬ አስባለሁኝ እና ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አበረታቱኝ እላለሁኝ። እስካሁንም ሀሳባችሁን ኮመንት ላይ ለምታስቀምጡልኝ የከበረ ሰላምታ ይድረስልኝ። በጣም ነው የማመሰግናችሁ። መልካም ጊዜ ይሁንላችሁ እና ከዚህ ላይ አሁን አውርዶ ጨርሰዋልኝ። አሁን ከዚህ ላይ ሸር አድርጊ ነው የሚል፣ ለማንም ሸር ማድረግ አልፈልግም። ጋለሪ ወርዶልኛል፣ ይበቃኛል ማለት ነው። ስለዚህ ጨረስን ማለት ነው። ውድ ቤተሰቦቼ መልካም ጊዜ ይሁንላችሁ። ስለምትከታተሉኝ ሀሳብ አስተያየታችሁን ስለምትሰጡኝ አመሰግናለሁ። መልካም ጊዜ